ዛሬ አላህ ይጠብቀንና በሚስጥር ቦታ የት ነው ያለነው? እንዳት ነገር ተብሎ የተነገረው ሰው እንደ ሬዲዮ እንደ ብር ነሞር አድርሶልሃል። በቃ ወሬውን ገና እዚህ ተቀምጠ ማለት ነው። ሚስጥር የሚያዝ ነገር ነው። እሺ አንድ ልጨምር ሚስጥርን በተመለከተ አቡበክር ረዲየላሁ ዐንሁ ዑመር ልጁ ሐፍሳ ባል አልባ ሆና ባሏ ሞቶባት ባል ሊያጋባት ይሄ ደግሞ ሌላ እንግዲህ እንደኛ እንደ ጥጋበኞቹ ይሄ ደግሞ ሌላ ዓለም ነው። ሌላ ምን አይነት ሌላ ዓለም? አሁን እኛ ሰው ሊጠይቀን መጥቶ ራሱ ካልፈለግነው በክብር አንፈልግም ብሎ ማስተናገድ እኮ ይቻላል በሸሪዓ። እንዴት ብትደፍረኝ ነው አቻህን አትፈልግም ወይ ብለው እኮ በጫማ ጥፊ የሚማተዋሉ። ማንንም መጠየቅ መብቱ ነው። የአደም ልጅ ነው ሙስሊም እስከሆነ ድረስ ተጠያቂ እምቢ ማለት መብቱ ነው። ዑመር ግን ያ ትልቅ ሰው ቁረይሺዩ አንድ ስቴፕ ወደፊት ሄዶ ዑስማን ጋር ሄደ። ዑስማን ሆይ ልጄን አግባልኝ ሐፍሳ ቢንት ዑመርን ልዳር። ዑስማን ምን አለ? ጊዜ ስጠኛ ነው። ጊዜ ሰጠው። አሁን ለማግባት ዝግጁ አይደለሁም ተወኛ ነው። አቡበከር ጋር ሄደ። አቡበከር ሆይ ልጄን ሐፍሳ ቢንት ዑመር ልዳር አለ። አቡበከር ዝም አለ። ዑመር ነቀለ። ሰው ነው ልጄን የሚያክል ነገር ሰጥቼው ወይም ቢወይሽ እንዴት አይለኝም ብሎ ከቀናት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋት። ከዛ ታላቁ ሰው አቡበክር ጎተት አርጎ ጠራው። ማንን? ዑመርን። ዑመር ሆይ እንደ ተቆጣህብኝ እኮ አውቃለሁ አለው። ከዛ አቡበክር ገና ሳያብራሩለት ዑመር ምን አው ከዑስማን በላይ እንደው አንተ ላይ ነው የተቆጣሁት አሉት። አቡበክር ምን አለ? ወላሂ ነብዩ ሰለላሁ ዐለይሂ ወሰለም እንደፈለጓት ሰምቼ ነበር አለ። ሰምቷል። ሚስጥር ነው ግን ሚስጥር ተብሎ ባይነገረው እሳቸው ቢተዋት ኖሮ እኔ ያገባት ነበር። ተመልከት እዚህ በቃ ወንድ ልጅ ወንድ ያረጋው እንዴ ወንድ ሆኖ መገኘቱ ነው። ዛሬ ድሮ ምን ይባል ነበር መሰላችሁ? ገና ኢሜል የመጣ ጊዜ ይሄ ኢሜል መላላኪያ ለሶስቱ ቲዎች ጉዳይህን ንገራቸው ለዓለም ያዳርሱልሃል ይባላል። እንግሊዝኛ ነው ተርጉሜው ነው ወደ አማርኛ። ቴሌግራም ለሚባለው አሁን በዚህ ዘመን ለምንጠቀመው ሳይሆን ድሮ ቴሌግራም የሚባል ነበር። ሌላ ራሱን የቻለ ቴሌፎን ስልክ ማለት ነው። ቴል ኤ ውመን ሴት ልጅ ንገራት ታዳርስልሃለች ነበር የሚባለው። ዛሬስ አንድ ወንድ ጋር ወሬው ይድረስ ገና ካሸዋ ሜዳ ሳትወጣ መርካቶ አጠናተራ ከዛስ ፉሪ ደግሞ በምን ታክሲ እንደሄደ አታውቅም። ወሬው ደርሷል። ከፉሪ በዛው በኩል ወደ ጉራጌ ክልል ተነግሮ ተደውሎ አንተ ምን ትላለህ? አንተ አደራ ሚነገርና ማይነገር ነው።